ትኩረት ሰጠን እየሰራበት ይገኛል። የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት እንደ ምክር ቤት የተቋቋመው በ1986 ዓመተ ምህረት ሲሆን ለውጡን ተከትሎ ማለትም 2011 ሰኔ ወር ላይ በአዲስ መልክ መደራጀቱ ይታወቃል። ከምስረታው በኋላ በርካታ ስራዎች በመስራት ላይ ይገኛል። እንግዲህ ምክር ቤቱ ዋና መስሪያ ቤት መቀመጫ ፊንፊኔ አዲስ አበባ ሲሆን መስሪያ ቤቱ በስሩ በርካታ ዘርፎችን በመመስረት ስራዎችን እያከናወነ ይገኛል። ከእነዚህ ዘርፎች መካከል አንደኛው የሆነው የሐላል ዘርፍን በተመለከተ ሀገራችን ኢትዮጵያ ስጋ ወደ ውጭ መላክ የጀመረችው 25 ዓመታትን ያስቆጠረ ሲሆን ከዚህ ጋር ተያይዞ የሐላል እርድ ቁጥጥርና ሰርቲፊኬሽን ስራ በኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ሲያከናውኑ ቆይተዋል። በኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት የሐላል ሰርቲፊኬሽን ዋና አመራር የሆኑት ዶክተር ሲራጅ የሰርቲፊኬሽኑን ሂደት እንደዚህ ይናገራሉ። ዛሬ የምናየው የሐላል ሰርቲፊኬሽን የተመለከተ ነው። ሐላል ሰርቲፊኬሽን ሲባል ያው አንድን ነገር የተፈለገውን ነገር ሸሪዓ ወይም ደግሞ ኢስላሚክ ቴንት ወይም ደግሞ እስላማዊ መርህ በጠበቀ መልኩ ሸሪዓውን ኮምፕላይ ያደርጋል ወይም ብሎ ያን ነገር ተከታትሎ ሰርቲፋይ ማድረግ ነው። በእስልምና አስተምህሮ እንዲሁም በጤና ሕጉ መሰረት የሚመገቡት ምግብ እንዲሁም የጤና አጠባበቃቸው በመልካም ሁኔታ ላይ የሚገኙ እንስሳዎችን ከገጠሩ የሀገሪቱ ክፍል በተመቸ የአየር ሁኔታ እንዲሁም ለእንስሳዎቹ ምቹ በሆነ የትራንስፖርት አገልግሎት ከሌላ እንስሳት ጋር ሳይደበላለቁ በኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ፍቃድ በተሰጠው ቄራ እንዲበሉ ይደረጋሉ። እንስሳቶቹ ከገቡ በኋላ ሆልዲንግን 24 ሰዓት ከቆዩ በኋላ ወደ ሌሬጅ ነው የሚሄዱት። ሌሬጅ ማለት ጊዜያዊ የእንስሳቶች ማቆያ ነው። እርድ ቦታ እስኪገቡ ድረስ የሚቆዩበት ቦታ ነው። እዛ ቦታ በቀላሉ ሊጸዳ የሚችል ንጹህ የሆነ ውሃ መኖር አለበት። ጥላና ሌሎች አስፈላጊ ነገሮች መኖር። ነገር ግን እዚህ ቦታ ላይ ምግብ አያስፈልግም። ለጤና ተስማሚና ሐላል ለመሆን የሚያስፈልጉ ቅድመ ሁኔታዎች ከተሟሉ በኋላ ኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ፍቃድ በማድረግ ሐላል አድራጊዎቹ እስላማዊ አደቡን ጠብቀው እርዱን ያከናውናሉ። አንድ ፍየል ሲታረድ ሌላው እንዳያይና በመጋረጃ ይከለከላል ወይ ደግሞ በመጋረጃ ይገራል። ምክንያቱም አንዱ ሲታረድ አንዱ እንዳያይ እንጂ የሚደረግ ነቢያችን አለይሂ ሰላቱ ወሰላም አንድን ነገር ሲታርዱት ብላትን በደንብ ስለት አደረጉ። ቶሎ ብላችሁ ረዷትና እንስሳን እረፍት እንድትወስድ አደረጉ ብሎ አዞናል ማለት ነው። እስላማዊ አደቡን የጠበቀ እርድ ከተከናወነ በኋላ እንስሳው በቂ እረፍት እንዲወስድ ከተደረገና ሮጎ ወጣች በኋላ በባለሙያዎች የቆዳ መግፈፍ፣ እግርና ጭንቅላት እንዲሁም ሌሎች የሰውነት ክፍሎች እንዲለያዩ በማድረግ አስፈላጊ የስጋ ምርመራን በማከናወን የስጋው ጤንነት ከተረጋገጠ በኋላ አሲቲክ አሲድ በመርጨት ወደ ማቀዝቀዣ ክፍል ይላካል። በእያንዳንዱ ቄራ የኛ የእንስሳት ሐኪሞች አሉ። ለዚህ ተግባር የተመደቡ ከ3 እስከ 5 እስከ 6 የሚደርሱ እንደ ስራው ሰዓት እነሱ የእንስሳት እንትኑ ይመረመርና የሚያልፍ ከሆነ ወደሚቀጥለው ክፍል ይሄዳል። ከዛ ቀጥታ ወደ ማቀዝቀዣ ክፍል ነው የምናስገባው። እዛ ማቀዝቀዣ ክፍል በህጉና በስርዓቱ መሰረት ስጋዎቹ በማንጠልጠያ እየተንጠለጠሉ 4 ወይም 8 እየሆኑ ተደርድረው እዛ እንዲቀዘቅዙ ይደረጋል። ካፌች እናወጣና ሌብል ይደረጋል፣ ታብ ይደረጋል፣ ይታያል። ኢንስፔክሽን ፊክ የሆነ ኢንስፔክሽን እየተሰራ ስቶክኔት ይለብሳል። ስተራላይዝድ ስቶክኔት፣ ስተራላይዘር አለ፣ ስቶክኔት ስተራላይዘር አለ። እያንዳንዱ ፕሮዳክት ሰርቲፊኬት ይሰጠዋል። የኢንተርናሽናል ሰርቲፊኬት የጤና ማረጋገጫ ምስክር ወረቀት የእኛ ሐኪሞች ይሰጣሉ። የግብርና ባለስልጣኑ የሐላል ሱፐርቫይዘሮቹ እና የሐላል ዲፓርትመንት ደግሞ በሸሪዓ ሕግ መሰረት የምታደርገውና ሐላል የተፈቀደ መሆኑ እሱን ያደርግና ሌሎችም ደጋፊ ዶክመንቶች አይነት ጤናማና ሐላል የሆኑ ስጋ በሐላል ሱፐርቫይዘሮች ቼክ ተደርጎ የሐላል ስጋ ብቻ በሚጫንበት መኪና ተጭኖ
አንስቶ እስከ መጨረሻው ድረስ የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ኃላፊነቱን በመውሰድ ምንም አይነት የሐራም ንክኪ እንዳይኖረው ቁጥጥር ያደርጋል። ባለፉት 2 ዓመታት ብቻ ሀገራችን ኢትዮጵያ ከሐላል ዘርፍ ብቻ ከ200 ሚሊዮን ዶላር በላይ የውጭ ምንዛሪ ማግኘት ችላለች። በአሁኑ ሰዓት አክቲቭ የሆኑ ወይም ደግሞ ስራውን ቀጥታ ኤክስፖርት በማድረግ ያሉ 11 ቄራዎች አሉ። ከነኚህም ውጭ ሌሎች መስመር ላይ ያሉ ሰርቲፋይ ተደርገው የገበያ መዳረሻ በማፈላለግ ላይ ያሉ ቄራዎች አሉ። በቅርቡ ወደ ገበያው ይቀላቀላሉ። ከዚሁ በተጨማሪ ያው በቅርቡ በኳታር መንግስት በተሰጠን ሪኮመንዴሽን መሰረት ከሀገር ውጭ የስራ አድማሳችንን በማስፋት በቅርቡ ምክር ቤቱ የተውጣጡ የሸሪዓና የቴክኒካል ኦዲተሮች ሄደው ቄራውን ኦዲት ተደርገው ኦልሬዲ ሰርቲፋይ ተደርጓል። በኡጋንዳ በኩል ያለው ቄራ በዓለም ላይ በጣም በከፍተኛ ሁኔታ ተፈላጊነት ያለው ምግብ ቢኖር ሐላል ምግብ ነው። አንድ ትልቅ መመሪያ አለች። ኦል ሐላል ፉድ ኢዝ ሴፍ በት ኖት ኦል ሴፍ ፉድ ኢዝ ሐላል። ሐላል ነው ከተባለ ሙሉ በሙሉ ደህንነቱን የተጠበቀ ነው ማለት ነው። ሴፍ ነው ብንል ለምሳሌ አልኮል ብንወስድ ወይም ደግሞ የአሳማ ስጋ ብንወስድ ሴፍ ተብሎ ሰርቲፋይ ሊደረግ ይችላል። ነገር ግን ሐላል ሊሆን አይችልም። ሐላል ግን በየትኛው መመሪያ ሐላል ነው የተባለ ነገር በየትኛው መመዘኛ በሰው ልጅም ሆነ በሌሎች ነገሮች ላይ ጉዳት ሊያደርስ አይችልም። በመጨረሻ ከኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ጎን በመሆን በሐላል ዘርፍ አብራችሁ ስትሰሩ ለነበራችሁ በሙሉ ምክር ቤቱ ምስጋናውን እያቀረበ ለወደፊቱ ዘርፉን የተሻለ ደረጃ ለማድረስ በህብረት እንስራ የሚል ጥሪውን ያቀርባል። Thank you very much. We hope you enjoyed the documentary film. I think it helped you to capture the whole picture from the beginning to the end. So now we have presentations regarding the halal process from beginning to the end. So now we call upon Dr. Siraj Ibrahim, the Halal Department Head at Oromia Majlis. He will present under the rubric Presentation on Export, a Better Halal Regulatory System of Oromia Regional Islamic Affairs Supreme Council. So we call upon him. He's already here. Thank you very much. You have to we ask you to attend it very carefully, okay? Thank you very much. شكرا لمتابعتكم الوثائقية. نرجو أن استفدتم من هذه الوثائق وننقلكم إلى البرنامج التالي. قبل ذلك የዚህ ከዶክመንተሪው ብዙ እንደተረዳችሁ አብዛኞቻችን ስለ ሐላል ሲነሳ ስለ ሐላል እርድ በየቤታችን ከምናርደው ጋር ስናነጻጽር የት ጋርና ምን ያህል ልዩነት እንዳለው ከዶክመንተሪው ብዙ እንደተማራችሁ እንገምታለን። البرنامج التالي تقديم ورقة علمية يقدمها الدكتور سراج إبراهيم المسؤول المختص بالمجلس الأعلى بعنوان نظام المسالخ والمجازر وعملها للحوم الحلال للمجلس الأعلى للشؤون الإسلامية في أوروميا. فليتفضل مشكورا ومأجورا. كتاب البروجرام دكتور سراج የሚያቀርብልን ፕሮግራም አለ። በጥሞና እንድትከታተሉት ጋብዛለሁ። ዶክተር ስራጅ
welcome everyone. Thank you. Okay, my presentation is the halal certification system of Oromia Islamic Affairs. Maybe I can use 2 languages because there are local people serving. እሺ አመሰግናለሁ። የፕሬዘንቴሽን ታይትል ወይም ደግሞ ርዕሱ halal certification of Oromia Region Islamic Affairs Supreme Council። ምናልባት እኛ የምንጠቀመው የhalal certification system ካታጎሪ በተመለከተ ነው። ምናልባት ቄራ ላይ የምንሰራውና so we have been using the halal certification service on export abattoirs. So that based on this, I will try to describe a short summary of the halal certification system of Oromia Region Islamic Affairs Supreme Council. To begin in the introduction, as we have described in the previous video, halal certification is a process of certifying products or services as pronounced by the Sharia law. ማለት ቅድም እንዳለው የhalal certification ማለት ምን ብለው ምግብ ሊሆን ይችላል፣ የምንጠቀመው ማቴሪያል ሊሆን ይችላል። ያ የምንፈልገው ነገር ከሸሪዓው መስፈርት አብሮ ሄዷል ወይ አልሄድም ወይ ብሎ ሲስተሞችን ተጠቅሞ ያንን ተከታትሎ ሰርቲፋይ ማድረግ ነው። In providing the assurance to Muslim consumers on the halal quality system of the halal certification and verification is seen to be key elements. The first point is to assure the consumer or consumers regarding the customers they are dealing with the meat. So we have been assured that the Muslim consumer confident with the use of this halal product. Halal certification is really started in the 1980s in Malaysia. Currently it is JAKIM. So it is also this certification body is establishing the World Halal Center, also established by the initiation of this Malaysia. ዋና ፖይንቱ ምንድነው? የተፈለገው ነገር ሙስሊሞች ለሚጠቀሙትም ሆነ ለሚበሉት ነገር ላይ አሹራንስ ወይም ደግሞ ታማኝነትን ወይም ደግሞ ዋስትና መስጠት ነውና ቤኔፊትስ ኦፍ halal certification halal certify በመደረጉ ከስተመር ወይም ደግሞ ኮንሱመሩ ምን ይጠቀማል ነው። the first is consumer and competitive advantage። ቅድም በመድረኮቹ ሲገለጽ እንደነበረው በከፍተኛ ሁኔታ ተወዳዳሪነትን ወይም ደግሞ ተፈላጊነትን ያስገኛል። ለምሳሌ በአሁኑ ጊዜ በዓለም ላይ በጣም ውድ ከሆኑ ነገሮች ዋነኛው የብራንዲንግ ነው። halal branding is the most advantageous brand in the world. So it does not have to bother about checking. When we certify on the product or the service, there is no bothering to check back on the list. The assurance is taken the responsibility of the certification body. በእኛም ሁኔታ ስናይ በሚሊዮን የሚቆጠሩ በመካከለኛው ምስራቅ የሚገኙ ሙስሊሞች ነው የሚመገቡት። ያ ነገር በእኛ ሰርቲፋይ ከሆነ ከሄደ በኋላ ወደ ኋላ ተመልሶ እንስሳው እንዴት ታረደ፣ እንዴት ሆነ፣ እንዴት ተመረተ የሚለውን አይደለም የእኛን ሰርቲፊኬት ይዞ ነው። ስለዚህ ይሄ ወሳኝ የሆነ ነገር ነው። በአላህም ዘንድ ትልቅ ተጠያቂነትን የሚያስከትል ነገር ስለሆነ አንደኛው ይሄ ነው። ኮንፊደንስ ይፈጥራል። halal ሰርቲፋይድ ከተደረገ ቅድም ወንድም አህመዲን ጀበል ሲናገር እንደነበረው እዛ በሄዱበት ጃፓን ላይ ኢኮዲንግ የሚባል አለ። በእያንዳንዱ halal ምርት ላይ የሚለጠፍ በማንኛውም እስካነር ያንን ነገር አስገብተን ስናይ halal ነው፣ ሐራም ነው፣ መሽቡህ ነው፣ መክሩህ የሚሉ ነገሮችን ስለሚያሳይ ስለዚህ ይሄም ለከስተመሩ importing countries are well confidential to import our products and also it's used for product differentiation. halal ከተባለ በማንኛውም መስፈርት ሐራም የሆነ ነገር ስለማይገባ ምንም የሚያሰጋ ነገር የለም። ኤግዛምፕል አሳማን ብንወስድ ስለ halal ይሄን ያክል ዲስክራይብ ወይም ማብራሪያ ከሰጠን በኋላ ወደ ራሳችን እንምጣ። ኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ላለፉት 25 ዓመታት ስራውን ሲሰራ ቆይቷል።
ነገር ግን ቀደም ወንድም አህመድ ጀበል እንዳለው የሐላል ፕሪንሲፕል ውስጥ አንድ ትልቅ እንትን አለ፣ ሶሻላይዜሽን ፕሮግራም። ሶሻላይዜሽን ማለት ማስተዋወቅ ወይም ደግሞ ዘርፉ እንዲታወቅ የማድረጉ ነገር። በዚህ ነገር ላይ ትልቅ ክፍተቶች ነበሩ። ምናልባት ከዚህ በፊት በነበሩ የአስተዳደራዊ መዋቅሮችን በተመለከተ ግልጽ የሆነ ነገር ስላልነበረው ሐላል ሰርቲፊኬሽኑን በተመለከተ ክፍተቶች ነበሩ። ያው አሁን የደረስንበት እነኛ ችግሮች እየተቀረፉ መሆኑን የሚያሳይ ነው። ኦሮሚያ እስልምና ጉዳዮች ለመጀመሪያ ጊዜ ሰርቲፋይ የተደረገው ጋክ የሚባል ነበር። ዳክ ዱባይ አክሬዲቴሽን ሴንተር ነበር። ከ2017 ጀምሮ ወደ ኢያክ ኢማራት አክሬዲቴሽን ሴንተር ከተቀየረ በኋላ በዛም ሰርቲፋይ ተደርጓል፣ አክሬዲት ተደርጓል። በሁለተኛ ደረጃ በኤስኤፍዲኤ ሳውዲ ፉድ ኤንድ ድረግ አድሚኒስትሬሽን አውቶሪቲ በ2021 አክሬዲት ተደርጓል። በተመሳሳይ መልኩ በ2021 በኳታር ግሎባል ፓርትነር ሲስተም የሚል ሲስተም አላቸው ኳታሮች። በዛ ውስጥ ሬጂስተር ተደርጎ አውቶራይዝድ ሐላል ሰርቲፊኬሽን ቦዲ ቱ ኢምፖርት ፕሮዳክትስ ቱ ዲ Qatar. So it is regulated by the Ministry of Health, the Port Food Regulatory Section. So we have also registered on that platform. So we have bilateral agreement in these 3 countries, but we have been exporting to all Gulf countries already accepted, especially the Saudi Food and Drug Authority. It is branch office, Halal Center. We know that their regulation is different from the other countries. As you know, we have been paying 40-60 ratio, 40 riyal per ton. So based on this, we have already exporting meat from Ethiopia to these all Gulf countries, because these all Gulf countries have been using the same standard, GSO standard, Gulf Standard Organization. So if you have certified in the one accreditation center, all are importing or using our products. The light is off. So let me continue. So we have Oromia Islamic Affairs Supreme Council have its own mission and vision. Its mission is to conduct research, develop and establish our product standards in the conformity with Islamic law, and also training, providing training to all stakeholders, including the staffs. So based on the GSO standard or Halal certification standard, the council should have been trained in a regular way at least twice a year. Currently, we do have 2 types of training, internal training and external training. As you know, we do not have any GSO standard training provider in our country. So we have been using foreign trainers to train our staffs and also the concerned bodies. So maybe this is very crucial training. So all accredited centers, we have been requesting us to provide evidence based on the Halal standard. So to develop knowledge and understanding on the Halal certification standard, that is why we have been conducting today's symposium. So this is one of the socialization program of the Halal certification system. So our vision is to be the iconic Halal certification in Africa. So our accreditation centers have been recommending us to be the best or iconic Halal certification body in Africa. So inshallah we will be the iconic Halal certification in Africa. So just we have starting currently we have doing on external or out of the country. So previously in the last 1 month we have been in Uganda. So they have been appreciating us to proceed in these Halal certification activities. ምክር ቤታችን ከተልእኮቹ ዋና ሐላልን በተመለከተ ከሚያደርጋቸው ዋና ከሚጠበቁበት ነገሮች አንደኛው ምንድነው? ስታንዳርዶችን ዲቨሎፕ ማድረግ አለበት።
የሚያደርጋቸው ስታንዳርድ ዲቨሎፕመንቶች ከሸሪዓውን ኮምፕላይ ያደረጉ በውጭ ሀገር ፈረምን በአግሪመንት ያመጣናቸው ስታንዳርዶችን ስታብሊሽ የማድረግ ለማህበረሰቡ እንዲደረሱ ማድረግ ሁሉም ደግሞ እነሱን ተመስርቶ እንዲሰራ የማድረግ ግዴታ አለበት። ከነኚህ ውስጥ ትሬኒንጎችን ወስደን መሰል ሲምፖዚየም እና የውይይት መድረኮችን ማዘጋጀት ከግዴታዎቹ ውስጥ አንዱ ነው። ባይዞ ይሄ ነገር ምናልባት የምክር ቤቱ ወይም የእንትኑ ብቻ ሳይሆን የሁሉም ስቴክሆልደሮች ግዴታ ነው። ምናልባት ምክር ቤቱ ክልል ደረጃ የተዋቀረ ቢሆንም አገሪቷን ወክሎ ነው የሚሰራውና ይሄ በጣም ይታሰብበት። ምናልባት ላለፉት 5-6 ዓመታት እዛ ውስጥ ሆነን ስላየ ነው የሚካሄድበት አቅጣጫ ትክክል እንዳልሆነ ተረድተናል። ኦሮሚያ እስልምና ጉዳዮች በብቻው የሚሄድበት መንገድ የትም ሊያደርሰው አይችልም። ሌሎችም አካላት እንደዛ ሀላል ፕሮዳክት ኤክስፖርት ማድረግ የምንፈልግ ከሆነ ይሄ ሪኳየርመንት መሟላት እንዳለበት እንደ አገር ነው መታሰብም ያለበት። ምናልባት ትንሽ አንዳንድ እንትኖች ስላሉ to be clear the progress of halal certification system in Oromia Islamic Affairs still 2017 there is no clear halal certification system in Oromia Islamic Affairs because the halal accreditation centers are also not as strict as current. So before that the halal certificate is issued on the head office. There is no halal supervisor on each export water. There is no separate department, and also there is no clear structure for this halal certification department. Starting from 2019, following the reforms undertaken on the Ethiopian Islamic Affairs Supreme Council and also the Regional Islamic Affairs, it has done a lot of reforms on the halal certification system. Firstly, the council have provided separate departments with its clear structure to the halal certification, and also all halal certification for the export products are been issued on the company level. As I am the head of the halal certification department, I have no authority to issue any halal product certificate on the company level. It's solely the authority of the halal supervisors. So it is also done on the company level, and also there is clear structure. Also, we will see on the next. For in the future, we will increase our category. We have been using only one category, category C. Category C, so that we will increase our category. So this is a clear structure of the halal department. Halal department በተመለከተ ምክር ቤቱ በሞላ ካውንስል የተሰጡ ሁለት ቼርማን እና ቫይስ ቼርማን አሉ። ከዛ ዲፓርትመንት ይላል halal ሱፐርቫይዘሮች አሉ። ክሊር የሆነ ነው። ከምክር ቤቱ ስራ ሳይሆን የሚሰራው ክሊርሊ የሚሰራው ስራ halal ሰርቲፊኬሽን ብቻ የሚሰራ ነው። በባለሙያ ነው የሚመራው። ያው ምክር ቤቱ የሚቆጣጠረው የምንሰራው ስራ ሸሪዓውን ኮምፕላይን አድርጓል አላደረገም የሚለው ነው እንጂ ሌላው በሙሉ የሚሰራው በቴክኒካል ኦፊሰሮቹ ናቸው። We do have different committee members based on the halal certification standard. We should have to establish different committees. As we have on the red line, it has internal committees, and the other was the external committees. So the sole authority of the halal certification system is the halal decision committee. halal decision committee ነው ማንኛውም በሐላልን በተመለከቱ የመጡ ነገሮችን ሰርቲፋይ ወይም ደግሞ እውቅና የሚሰጠው halal decision committee ነው። የምክር ቤቱ ፕሬዝዳንት ቼር የሚያደርጉትና የሐላል ቴክኒካልም የያዘ ቦስ ቴክኒካልም የሸሪዓ ኤክስፐርቶችን የያዘ ነው። So concerning the halal regulatory standard, ምናልባት ያው እዚህ ላይ ነው ክሊር የሚሆነው። ዲፓርትመንቱ የሚሰራ የኦሮሚያ እስልምና ጉዳዮች ወይም የሸሪዓ እንትን ሳይሆን የሚሰራው ሙያዊ የሆነ ነገር ነው የሚያመለክተው። ይሄ ነው GSO 993 GSO 993 it says requirements of animal slaughtering according to Islamic right. This is GSO 993. GSO 255 part 1 it says the requirements of halal food according to Islamic law. The third one is 255 part 2.
there is the requirements of halal certification body to comply to this standard. GSO 99 packing materials, requirements of packing material, and also GSO 21, it says the requirements of personnel working on export slaughterhouses. So በእነኚህ ስታንዳርዶችን በተመለከተ ነው then after all that we have also following parallel international requirements. ለምሳሌ የኢትዮጵያ ግብርና ባለስልጣን የሚከተላቸውን የመመሪያዎች ይሄኛውን ስታንዳርድ ይከተላል። ከሸሪያ ውስጥ ካልተጋጨ ድረስ የሚጋጭም ነገር የለውምና የሚጋጭ ነገር እስከሌለ ድረስ ይሄን ይከተላል። So this is our category. There are about A to N halal categories. We are doing only one category C on its works on the export slaughterhouse. ከሀላል ካታጎሪዎች ውስጥ እስከ ኤን ቢደርሱ አሉ። ምክር ቤታችን የሚሰራው እስካሁን ስፔሻላይዝ ያደረገው በካታጎሪ ሲ ወይም ደግሞ አኒማል ስላውተሪንግ ወይም ደግሞ በቄራዎች ውስጥ የሚሰራው መመሪያ ነው። ኢንተርናሽናል አክሬዲቴሽንስ ምክር ቤታችን ያው እንደ ቅድም እንደተናገርነው we are accredited on the two great halal centers and also we have registered on the Qatar. The first one is in Saudi Food and Drug Authority halal center, the second one in the IAC Emirat Credit Center, and the third one in the Qatar. So concerning the local authorization, we have already registered our customs commission to issue halal certification. So on the single window system, so we are working on it, and also in Oromia Regional State Security and Administration Office also certified us to provide halal certification for export. So እነኚህ በተመለከተ ያው ዋና እንትኖቹ ናቸው። ከረንትሊ ምክር ቤቱ ምንድን ነው የሚሰራው? እነኚህ ስታንዳርዶች አሉ፣ የተቀመጡ ነገሮች አሉ። ምንድን ነው የሚያደርገው? አንድ ካምፓኒ ሲመጣ ዝም ብሎ በሬ ወይም ፍየል ልረድ ቢል አያርድም። መጀመሪያ አፕሊኬሽን ያስገባል። አፕሊኬሽኑ ሪቪው የሚያደርግ አፕሊኬሽን ሪቪው ኮሚቴ አለ። ኮሚቴው ምንድን ነው የሚያደርገው? ያይና ለምሳሌ እኛ የምንሰራው በቄራ ነው። ከቄራ ውጭ የሆነ ደግሞ የፍራፍሬ ወይም ሌሎች ነገሮች ቢያመጭ ሪጀክት ይደረጋል ማለት ነው። ኦንሊ ኮምፕላይንግ ቱ አወር ካታጎሪ ነው። አፕሊኬሽኑ ከገባ ሪቪው ከተደረገ በኋላ ከካምፓኒው ጋር ኮሚኒኬት በማድረግ ፈርስት ስቴጅ ኦዲት አለ። የመጀመሪያ ይታይና ከታየ በኋላ የሚያሟሉ ነገሮች ይነገራል። ሰከንድ ዋን ኦንሳይት ኦዲት ስቴቱ የመጨረሻው ነው። ያንን ነገር ከምክር ቤቱ የተውጣጣ የሸሪዓና የቴክኒካል ኦዲተሮች ሄዶ ሰርጎ አምጥቶ ለምክር ቤቱ halal decision committee ያቀርባል። This is audit team members working on the export avatar for certification. So we do have three types of certification. One is for the company, the second one is for slaughterhouse, slaughterman, the third one is for the product daily dispatch record. So this one is a company product halal certificate. If the company complying with halal requirements, we will certify this one. The second one is the halal slaughterman. Every slaughterman at any alama matter cannot slaughter any animal without the recognition or certification from the council. So two types of evaluation: technical evaluation and the theoretical evaluation. This is conducting this interview and technical examination of the slaughterman. This is the second one. This certificate is solely the authority of the halal supervisor. እነኚህ ሰርቲፊኬቶችን በምክር ቤቱ ፕሬዝዳንቱ ማንኛውም ሰው አይመለከተውም። በቦታው ላይ ሆኖ ቀን በቀን የሚከታተለው የhalal ሱፐርቫይዘር አለ። እሱ ነው በየቀኑ ለሚታረዱ እንስሳቶች የhalal ሰርቲፊኬት የሚሰጠው። halal አኒማል ዌልፌር አንቲሞርተም አፕሩቫል ፕሮፐር ኢስላሚክ ቴክኒክ እና ፖስት ሞርተም መካሄዱን ካረጋገጠ በኋላ ነው የሚሄደው። ቀደም እንዳልኳችሁ እነኚህ ታይፕስ ኦፍ ትሬኒንግ ነው። በስታንዳርዱ መሰረት በአመት ቢያንስ 2 ጊዜ የውጭም የውስጥም ትሬኒንጎች መስጠት አለበት። እነኚህ የወሰናቸው ትሬኒንጎች ናቸው በምክር ቤቱ የኤስኦ 993 2025 12 አይሶ ኳሊቲ ማኔጅመንት ሲስተም ፉድ ሴፍቲ ማኔጅመንት ሲስተም
these are trainings provided by the council. So currently we do have 11 export abattoirs working on, and also 2 certified export abattoirs. They are dealing with the export market search. So these 11 export abattoirs are active and exporting to these our accredited or approved countries. በአሁኑ ጊዜ 11 ቄራዎች ናቸው አሉ። 11ዱም አክቲቭ እና ወደ ተቀባይ ሀገሮች በመላክ ላይ ይገኛሉ። 2 በምክር ቤቱ ሰርቲፋይ ተደርጎ የመገበያ መዳረሻ በማፈላለግ አሉ። ሌሎች ደግሞ በሂደት በግንባታ ላይ ያሉ ቄራዎች አሉ። ይሄ ቅድም እንዳልኳችሁ this is the Uganda halal certificate. We have by the recommendation of the Qatar government, we have gone to the Uganda and we have certified one exporter. Peer meat industry export abattoir we have certified last year. So ነው ባለፈው ከሁለት ወር አካባቢ ኡጋንዳ ሄደ ሰርቲፋይ ያደረግነው ቄራ ነው። ይህም የተደረገው ያው ምክር ቤቱ ባሳየው ለውጥና በሚያደርጋቸው እንቅስቃሴዎች የኳታር መንግስት እውቅና ሰጥቶት ወደዛ እንዲሄድ በሀላል ሪኳየርመንት መሰረት በአንድ አገር ውስጥ ሀላል ሰርቲፊኬሽን ቦዲ ከሌለ በጎረቤት ያሉ ብቁ የሆኑ ሀላል ሰርቲፊኬሽን ቦዲዎች ሄዶ ሰርቲፋይ ማድረግ ይችላሉ። በዛው ምክንያት ሄደን ባለፈው ሰርቲፋይ አድርገነው ወደ ሲስተሙ ገብቷል። So let me conclude. Currently, the Council identifies the current standard requirements and trying to fix them according to their urgency to strengthen its certification system. And so far, continual and periodic improvements for the system and competency of personnel involved in halal certification are required. And also, we should have increase our category and market destination strong certification system which fully complies to the other certification bodies. ምናልባት እዚህ ላይ ስትሮንግሊ ለመግለጽ የምፈልገው ነገር ሁሉም ስቴክሆልደሮች ነው። ምክር ቤቱ አይተናል። ለብቻው እየሄደ በጣም ብዙ ልፋቶችን ይፈልጋል እና የሀገር ጉዳይ እስከሆነ ሁሉም ስቴክሆልደሮች በዚህ ነገር ላይ እንዲሰሩ ቅድም እንደተነገረንም እስካሁን እየሰራን ያለ ነው ካታጎሪ ሲ ብቻ ነው። ካታጎሪ ሲ ማለት በቄራ ላይ በስጋ ላይ ብቻ ነው እየሰራን ያለ ነው። ነገር ግን በዛም ካታጎሪውን ከፍ ለማድረግ ሌሎችም ከኤ እስከ ኤን ካሉት ለሀገራችን ጠቃሚ የሆነውን ካታጎሪ አክሬዲት ለመሆን ምክር ቤቱ ሙሉ ዝግጅት ያጠናቀቀና ለዚህም ዝግጁ መሆኑን የተጀመሩ ነገሮችም አሉ። የማሌዥያ ፋሪስት የእነሱን ኮምፕላይ አድርጎ እነሱን ሰርቲፋይ ለማድረግ ምክር ቤቱ ጥረት እያደረገ ነው እና ሁሉም የሚመለከተው አካል በቅርበት ከጎናችን ቆሞ የሚያስፈልጉ ነገሮች እንዲያደርግልን ትህትና ጠይቃለሁ። አመሰግናለሁ። እሺ፣ እኛም በጣም እናመሰግናለን ዶክተር ስራጅ ስላስረዘምክብን ይቅርታ እናደርጋለን። እንግዲህ እኛ ወደዚህ መድረክ ስንመጣ ብዙዎቹ እናንተ ታስተኙናላችሁና ወደ መድረኩ ባትመጡ የሚል ኮሜንት አለ። ምን እንደምትሉ ከእናንተ እንሰማለን። ወደ ቀጣዩ ፕሮግራማችን ከመሄዳችን በፊት የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ኦሮሚያ ህብረት ስራ ባንክ፣ አልሁዳ፣ ዳሽን ባንክ፣ ሸሪክ፣ አዋሽ ኢንሹራንስ፣ ሰላም ተካፉል፣ ኦሮሚያ ኦሮ በረካ ከልብ እናመሰግናለን። የዕለቱ ስፖንሰሮቻችን ናቸው። ቀጣዩም የሆነው ያው እኛ ለሚቀርቡት እንትኖች ዝርዝር በአማርኛም በኦሮምኛም አትድገሙ ስለተባለ በቀጥታ ወደ ቀጣዩ ዶክመንተሪ ፕሬዘንቴሽን ወስዳችሁና ያለቀ ነው ፕሮግራማችን። ወደ ምሳ ፕሮግራም እንሄዳለን። በሰብር ተከታተሉን ኢንሻአላህ። እኛም ወደ መድረክ የምንመጣ ሰዎች አናስተኛችሁም። والفقرة التالية ورقة علمية يقدمها الدكتور جيديون يلما بعنوان تصدير لحوم الحلال في إثيوبيا التحديات والفرص. كإثيوبيا ودوج ملاكو حلال سقاوج ቻንሶችና ኦፖርቹኒቲዎችና ችግሮቻቸው በሚል ዶክተር ይልማን ወደ መድረክ እየጋበዙ Thank you very much. Thank you, Dr. Siraj, for your wonderful presentation. Next presentation is presented by Dr. Gideon Yilma. Dr. Gideon Yilma will present on
the topic Ethiopian halal export, halal meat export, current challenge and future opportunity. Dr. Ilman kan dhiyeessanu, Dr. Ilman gara kanaan dhufanii kan dhiyeessanu dhiheessa foon halaalaa gara biyya alaatti carraan ni qabuu fi gufuuwwan yeroo ammaa isa mudatan ka jedhu ta'a. Dr. Gideon Yilma is here. The stage is for him. Ethiopian halal meat export current challenge and future opportunity ላይ በጣም ቻሌንጅ እና ኦፖርቹኒቲ ላይ ስትሬስ አድርገን ለመነጋገር እና ዲስከስ ለማድረግ ምክንያቱም ጠዋትም እንደተባለው 200 ሺህ ቶን የመጠቀም የመላክ አቅም አለን። very sorry those of you who are non-Ethiopian citizens just can read the presentation. I just go for the sake of time, I just go by Amharic. ስለዚህ ከዚህ ጋር 200 ሺህ ቶን የመላክ አቅም አለን። ግን አሁን እየላክን ያለ ነው ከ15% ባነሰ ነው። 21 ሺህ 22 ሺህ ላይ ያለፉት 4 5 10 ዓመታት። ስለዚህ ይሄ ለምን ሆነ? ይሄንን እንዴት በጋራ ሁላችሁም ስቴክሆልደር ውጭ ጉዳይ ሚኒስቴርም ከስተምም ሁሉ ብዙ ሰው ተጠርቷል። ይሄ እዚህ ላይ የመጣችሁበት ምክንያት ይሄንን የጋራ አድርገን እንዴት ለወደፊቱ የተሻለ ተቀራርበን ኤክስፖርቱን ያው ሀላል ሚት ኤክስፖርቱን ለማፋጠን እና ለመጨመር እንችላለን የሚለው ላይ ነው እንትን የምንለው የምንነጋገረው። እዚህ ላይ ብዙም አልገባም። ያው ኢትዮጵያ የውሃ ማማናት እንደተባለ የእንስሳትን ማማነች። ከእንስሳት ቁጥራችን ከ130 140 ሚሊዮን ቁጥር በላይ በተለይ በዳልጋ ከብት በፍየልና በበግ አለን። እነኚህን ነው እንትን የምንለው ግን ብዙ ተጠቃሚ አይደለንም የሚለውን ነው እዚህ ላይ አንስተን የምናልፈው። የእኛም መስሪያ ቤት በተበታተነ መልኩ በግብርና ሚኒስቴር ውስጥ ሆነን ስንሰራ ነበረ። አሁን ግን የኢትዮጵያ የግብርና ባለስልጣን ብሎ በግብርና ምርቶችን በሙሉ እኛ ይዘን እንድንቆጣጠር በ2014 የማንኛውም ሚኒስቴር ካቢኔው ፕራይም ሚኒስቴር ኦፊስ ፕራይም ሚኒስትሩ ሲያቋቁም የእኛን እንደ አዲስ ያቋቋመ ስለሆነ የተሻለ እንሰራለን ብለን እንላለን እንጠብቃለን። ማቋቋሚያ አዋጃችንም 509 2014 ዓመተ ምህረት ነው እና የተለያዩ ስራዎችን እንሰራለን። ከምንሰራቸው ስራዎች መካከል ያው የግብርና ምርቶች እንዳጠቃላይ ምርት የሚያመርቱትን ተቋማት በሙሉ እንቆጣጠራለን። ምርቱንም እንቆጣጠራለን። ወደ ህብረተሰቡ ኳሊቲውን የጠበቀና ምንም አሁን ኢንስቲትዩት ሆኗል በሱ የሚወጣው ያው ብዙዎቹ ዓለም አቀፍ ስታንዳርዶች ስለሆኑ መቀበል ነው ግዴታችን ነው። ያንን ካልተቀበል ዓለም አቀፍ ንግድ መናገር ስለማንችል ከዛ ጋር ተያይዞ እነሱን ሁሉ ተቀብለን እንሰራለን። እንግዲህ ቅድም እንደተባለው 11 ቄራዎች አሉ። የማምረት አቅማቸው በጣም ከፍተኛ ነው፣ ግን ብዙም አላመረቱም። ምክንያቱም ከኋላ በተለይ ከቄራ ወደ ኋላ ያለው ችግር ነው የሚበዛው። ከቄራ ወደ ኋላ እኛም ልክ እንደ ሀላል እንደ ኦሮሚያ እስልምና ጉዳዮች ምክር ቤት እኛ ወደ 65 የሚገመቱ የእንስሳት ሐኪሞች ስጋ መርማሪ የእንስሳት ሐኪሞች አሉ። እነሱን እዛው በየቄራው 5 6 7 በማድረግ እንደየስራቸው ክብደት የየቀኑን እርድ እየተከታተሉ ኃላፊነት ወስደው ምርቱን ሰርቲፋይ እያደረጉ ያው ስጋው 2 ትልልቅ ዶክመንት አለው ወይንም ቪዛ አለው። አንደኛው የእምነቱ ሚድል ኢስት ስለሚላክ በሸሪዓው ሕግ መሰረት ሐላል መሆኑ የተፈቀደ መሆኑን እና በተናጋጅ ሀገሮቻችን ደግሞ ያው እንደ ስኳርና እንደ ጨው መናገድ አይቻልም። በጣም ችግር ሊያመጣ ቶሎ የሚበላሽ ምግብ ስለሆነ በዓለም አቀፉ የእንስሳት ጤና ድርጅት ደግሞ የተሰጠን ሕግ አለ። የዓለም አቀፍ ሕግ በስልጣን ባላቸው የስጋ መርማሪ መንግስት በመደባቸው የስጋ መርማሪዎች መሰረት ተመርምሮ እንዲላክ ሰርተፊኬት እንዲሰጠው ይደረጋል። ስለዚህ በዚህ በኩል የኛም የተለያዩ እንትኖች አሉን። ከኦሮሚያ እስልምና ጉዳዮች ምክር ቤት ጋር የሚያገናኘን 1-2 ቦታ አለ። በተለይ ዋናዋን ልንገራችሁ። የኛ ሴፓሬት ነን፣ ሁለታችንም ሴፓሬት ነን።
ስራችን ግን አንድ ቦታና አንድ ዓላማ ነው። እነሱ የእምነቱን ይዘው ይሰራሉ። በእምነቱ መሰረት ታርዶ ተዘጋጅቶ ለሙስሊሙ ህብረተሰብ መጅሊስ ላለው ለሙስሊሙ ህብረተሰብ እንዲቀርብ በእነኛ ሀገሮች ተወክለው እየሰሩ ነው። ለእነኛው ደግሞ ይህንኑ ለሚሆነው ደግሞ የጤናውን እንዳይጎዳቸው በጤናው መሰረት የጤናውን ህግ ደግሞ እኛ ተከታትለን እንሰራለን። የሸሪዓውን ህግና የጤናውን ህግ ይሰራሉ እነሱ። በተለይ ስኮፓቸው ከኛ ሰፋ ያለ ነው ቅድም እንዳያችሁት። እኛ ደግሞ የጤናውንና ደህንነቱን ይዘን እንሰራለን፣ ኳሊቲውን ይዘን እንሰራለን። በዚህ ነው የሚያገናኘን። ስለዚህ አንድ ኮሚቴ አለች። በእነሱ አሁን ዱባይ ያለው የተባበሩት አረብ ኤሚሬት፣ ሳውዲ እና ካታር አክሬዲት አድርገዋቸዋል። ሲያደርጓቸው የእኛም የመንግስት ተቆጣጣሪ አካላት በተለይ የስጋ መርማሪዎች ይሄ ሴክሽን እንደ አንድ የኮሚቴ አባል ሆኖ ላለፉት 15-10 ዓመታት ሲሰራ ነበር። ይሄንን የኮሚቴ አባል ከኛ ወስደው ካልሰሩ ያው የእነሱ ምርት ይፋለሳል በሚለው ኢምፓርሻል ኮሚቴ ላይ አንድ ላይ ይዘን ስለምንሰራ ነው። እዚህ ጋር የምታዩት በቀይ በተለይ ወደታች የምታዩት ያው የኛ ሀገር ሁኔታ አንዳንድ ጊዜ ግራም ያጋባ ነው። ከ30 ከ40 ከ50 ዓመት በፊት አውሮፓ እንልክ ነበር። ከአንድ የሆነ ምግብ ስጋ አውሮፓ እንልክ ነበር። የእሱን ለትውስታ አምጥተነው ነው ወደዛ ለመሄድ ያው መንደርደር ያለብን እንደሆነ አስታውሰን ለማለፍ ነው። ይሄንንም ቅድም አይታችሁታል። በተለይ እኔ ማስታወስ የምፈልገው 200 ሺህ ቶን በተለይ አንዱ ቄራ ስር ያለው 11ኛው ቄራ በቅርብ የተመሰረተ ነው። እሱ ያለውን ካፓሲቲ መጠቀም ካልቻል አሁንም ከ20 ሺህ ከ25 ሺህ ቶን የዘለለ ለማምረትና ለመላክ እንትን አይለንም። ያው ችግሩን በኋላ እናየዋለን። ይህም ቅድም ተብሏል። ላለፉት 5 ዓመታት የተላከ የስጋ መጠን ነው። ብዙ ጊዜ ያው ትንሽ ይዋዥቃል እንጂ 20 ሺህ ቶን አካባቢ እየላክን በየአመቱ 100 ሚሊዮን 110 105 95 እያለ በየአመታቱ ይለያያል። ይህንን ለመግለጽ ነው። ቅድም በብዛት ስለተባለ የምንልክባቸው ሀገሮች ያው እዚህ ላይ ታዩታላችሁ። በዋነኝነት ጂቲሲ ካንትሪ ናቸው። በሼራቸውም ለምሳሌ ዩኤኢ ትልቅ ሼር አላት። ዱባይ 7 ስቴት አላት። አንዱ ስቴት ነው የሚረከበን 55% ይወስዳል። ኪንግደም ኦፍ ሳውዲ አረቢያ በተለይ ጀዳና ሪያድ 30% ይዛል እያለ ይታያል። እዚህ ከስር የምታዩት አንጎላ፣ ኮሞሮስ፣ የመንና ኢጅፕት ከ10 ዓመታት በፊት የተወሰነ ነገር እንልክ ነበር። እነሱንም አሁን ሎቢ አድርገን ለማምጣት እንዲያመቸን ነው ኤክስፒሪየንስ የምናመጣው። እነሱንም ሎቢ አድርገን ወደ ሲስተሙ ለማምጣት እንዲያመቸን ነው የምንልከው። ፕሮዳክት ታይፕ ያው ቺልድ ፉል ካርካስ ነው። ጎት ሚት 76% ነው። ስለዚህ በዋነኝነት በአሁኑ ሰዓት በጣም ብዙ ሚሊዮን ፍየሎች ያስፈልጉናል ማለት ነው። እነኚህ ፊገሮች በጣም ከብዙ ነገር ጋር ይያያዛሉ እና ቺልድ መተን 10% ነው። መተን ያው እነሱ በላይ ስለሆነ የሚፈልጉት ራሳቸው ሀገር ወስደው መባረክ ስለሚፈልጉ የበግን በስጋ ብዙም አይጠቀሙም። ፍሮዝን ኦፋል በተለይ ቪየትናም እና ሆንግ ኮንግ ፍሮዝን ኦፋል እና ሶልትድ ኦፋል ይፈልጋሉ። ቺልድ ኳርተርድ ቢፍ በተለይ ቬርዴ ቢፍ የጀማመራቸው ቆንጆ ስራዎች ነበሩ። አሁን ደከሙ እንጂ በዚህ አሁን ባለው አቨሬጅ በዚህ ደረጃ ፕሮዳክታችንን እየከፋፈልን እየላክን እንገኛለን። እንግዲህ ቻሌንጁን ስናነሳ በዋነኝነት አባቶሩ አለን። እኛ አባቶር ላይ ነው የምንሰራው። ከአባቶሩ በፊት ያለው በተለይ በላይ ባኒማል በእርባታው በበሽታ ቁጥጥር በምን የምንለው ከአባቶር በፊት እናደርገዋለን። አባቶሩ ላይ ደግሞ ከስትራክቸር ጀምሮ እስከኛ እውቀትና በፉድ ሴፍቲውን ከመጠበቅ አኳያ ያለውን ነገር እና ከአባቶር በኋላ በተለይ እስከ ውጭ ሀገር ያለውን የማርኬት ግንኙነት አንድ ላይ አድርገን ለማየት እንሞክራለን። ስለዚህ በመጀመሪያ ደረጃ ተናጋጅ ሀገሮቻችን ለእኛ የሰጡት ሪኳየርመንት አለ። አንደኛ ወንድ ነው የሚታረደው፣ ሁለተኛ ያንግ ነው የሚታረደው። እንግዲህ በተለያየ ስፔሻል በበግና ፍየል ያንግ የምንለው ከ6 ወር እስከ 1 ዓመት ከ3 ወር እስከ 1 ዓመት ከ4 ወር ያንግ የምንለው። በከብት ያንግ የምንለው 4 ዓመት እነሱ አርጅቷል እንደኔ አርጅቷል ነው። 4 ዓመት ከብት ከሞላው አርጅቷል ነው። እኔና አንዳንድ ሰዎች አርጅተናል። ለማመንዲው ጅብም ቢያገኘን ይሄ አርጅቷል ምን ያደርግልኛል እና ያንግ ነው የሚፈልገው ያው ከስጋው ከጣፋጭነቱ።
ስለዚህ ያንግ የሚባለው በከብት 4 ዓመት በታች ነው። ኢትዮጵያ ውስጥ ያለው ከብት የሚታረደው 10 ዓመት 8 ዓመት ሲሞላው። ስለዚህ ዴልደቢፍ የጀማመራቸው ጥሩ ጥሩ ኤክስፒሪያንሶች አሉ። እዛ ላይ ካፒታላይዝ አድርገን መቀጠል ነው። ሌላው ኪሎ ነው። ኪሎ ነው። በተለይ ዱባይ ትንሽ ኪሎ ነው የሚፈልጉ። ካርካስ ዌት 5፣ 6፣ 7 ነው የሚፈልጉ። ዱባዮች ትንሽ ከፍ ይላሉ። 7፣ 8፣ 9 እስከ 10 ሊወስዱ ይችላሉ። ይሄ ሁሉ የሚሰጡን መስፈርት ነው የሚሰጡና በዛ መስፈርት መሰረት ካልሰራን አይናገርም። ንግዱ እኔ ገዢ ከሆንኩ እኔን ካልሳብከኝ ካንተ ሱቅ መጥቻለሁ። ሕፃን እያለን ትዝ ይለኛል ሱቆች ነበሩ እኛ ሰፈር። እናታችን ስትልከን ትንሽ ከረሜላ ናና ከረሜላ የምትባል ነበረች። የዛሬ 50 ዓመት ነው የማወራችሁ ስላት እድሜንም በዛው ቁጥር እና ናና ከረሜላ ይሰጠናል። ምክንያቱም እናታችን ስትልከን ተመልሰን እንመጣለን። ይሄ የድሮ ሕፃን ሆነን የማውቀው የንግድ ህግ ነው እና ይሄንን ካላሟላን የሚሉንን ነገር ካላሟላን መስራት አንችልም። ዶላሩ አላቸው ከካናዳ፣ ከብራዚል፣ ከአሜሪካ፣ ከአውስትራሊያ በጣም የተሟላ ነገር እየገዙ ነው። አሁንም ሼር ፐርሰንታችንን ብታዩ ለምሳሌ ዱባይ ወይም ሚድል ኢስት ላይ ያለንን የሼር ፐርሰንት ከ3 ከ4% አይሆን። ገልፍ ካንትሪ ላይ ከሚሸጥ ስጋ ኢትዮጵያ ያላት ሼር 2 እና ከዛም ይዘላል። ይሄንን እንኳን 5-6% ብናገባ በአንድ ጊዜ 500 ሚሊዮን በአንድ ዓመት ልናገኝ እንችላለን የሚለውንም ነገር ታሳቢ እያደረግን ነው። ስለዚህ ምንድነው ይሄንን ነገር ለማሟላት በመጀመሪያ ደረጃ የኢትዮጵያ ስታቲስቲክስ ኤጀንሲ 70 ሚሊዮን ፍየል አለን ይለናል። አውቶማቲካሊ 70% ሴት ናቸው፣ እንስቶች ናቸው። 30% ብቻ ነው ወንድ። እንግዲህ ትላንት ከተወለደ ጀምሮ እስከኔው ሽማግሌ ወንድ 30%። ስለዚህ 20 ሚሊዮን አይደለም። ከዛ ውስጥ በሀገር ውስጥ ይፈለጋል። ከፍተኛ የሀገር ውስጥ ዲማንድ አለ። ከፍተኛ እያንዳንዳችን ስጋ ብናገኝ አላገኘንም እንጂ እንዲህም 1000 ብር ገብቶ እየገዛ ነው። በቃ እየገዛ ነው እና ይሄ ዲማንድ አለ። ኮንትሮባንዱ አለ። የሀገር የብሔራዊ ደህንነት የሆነ ኮንትሮባንድ አለ። በከፍተኛ ደረጃ በመሳሪያና በልዩ ልዩ ትልልቅ ሰዎች የሚታገዝ አፋር ላይ ሄዳችሁ ብትሰሙ፣ ሶማሌ ክልል ላይ ሄዳችሁ ብትሰሙ በአመራር ደረጃ ይናገራል። እዚህ ነው የሚፈራው። ስለዚህ ይህን ነገር ያው ከሙስና ለይተን ስለማናይ አሁን ፕራይም ሚኒስትሩ ባወረደው መስመር ይህንንም የእንስሳት ኮንትሮባንዱን የምንቆጣጠርበት መንገድ ካልፈለግን በጣም ከባድ። ስለዚህ ወንድ ነው የሚፈለገው። ክብደት አለ፣ ኤጅ አለ። ስለዚህ አውቶማቲካሊ በፍየል ለምሳሌ አሁን የሚቀርበው ቄራ ላይ ወደ 2 ሚሊዮን ፍየል ይቀርባል። የሀገር ውስጡ ወደ 7-8 ሚሊዮን ሴትም ወንድም ይፈልጋል። ኮንትሮባንዱ እንደዛው ይዞት ይሄዳል። በተፈጥሮም ይሞታል። በበሽታ መቆጣጠር አልቻለም። ይሄ ሁሉ ተደምሮ ለእኛ ለቄራ የምትመጣው በጣም ውስን ነች። ፕራይስ ይሸዋል። ስለዚህ ይህን ሁሉ የሚመለከተን ስቴክሆልደር ከዚህ ስብሰባ በኋላ አሁን በጀመረው የኦሮሚያ እስልምና ጉዳዮች ምክር ቤት በጀመረው አግባብ አብረን ተረዳድተን እንዴት ነው የሚለውን ነገር እንትን ካላል በጣም ከባድ ይሆናል። ስለዚህ እንትን ብለነዋል። በተለይ ፍለዲንግ ናቹራል ዲዛስተር ጋር ተያይዞ ፍለዲንግ አለ፣ ሞት አለ፣ ድራውት አለ። ከዚህ ጋር ተያይዞ ይሄንን ምንም ማድረግ አንችልም። ልማቱ ላይ ቢሰራ ይቀንሳል ብለን እናምናለን። ሌላው ብሮከሮች ናቸው። በዋነኝነት ብሮከሮች ጋር ያለው ወደ ህጋዊነት መምጣት የሚችሉትን ማምጣት፣ በቃ ዴሊት መሰረዝ ያለባቸው ከሆኑ ደግሞ መሰረዝ፣ ታግለን መሰረዝ። ካልሆነ እነሱ ናቸው ምንም ነገር አይጨምሩም፣ ግን ከቦታ ቦታ የእንስሳትን ዋጋ እየጨመሩ በጣም ችግር እየፈጠሩብን ያሉ እነሱ ናቸው። ሌላው ቅድም ኮንትሮባንዱን ብለነዋል። ሌላው ከበሽታ ቁጥጥር ጋር ተያይዞ ነው። ያው ግብርና ሚኒስቴር አንዱ የእንስሳት በሽታን መቆጣጠር ማጥፋት እንዳለበት ይሄ ከዋነኛ የተሰጠው ስልጣን ነው፣ እየሰራበት ነው። አንድ በሽታ ለማጥፋት አሁን ከዚህ በፊት አንድ በሽታ አጥፍተናል፣ የደስታ በሽታ 10 ዓመት በፊት። አሁን አንድ ለመድገም ከሱ ጋር ተመሳሳይ የሆነ ፒፒአር በጎችና ፍየሎች በተለይ ፍየሎችን የሚያጠቃ ፒፒአር የሚባል በሽታ ለማጥፋት እየሞከርን ነው፣ ግን ብቁ አይደለም። በተለይ ከንግድ ጋር ተዛማጅነት የማይገሉ ግን ካሉ ንግዱን የሚያቆሙ
ለምሳሌ አፍተግር ምንድነው በሽታ ፉት ኤንድ ማውዝ አይገልም፣ ግን እሱ ካለ መናገድ አይቻልም። በጣም አሁን አውሮፓ፣ አሜሪካ ትልልቅ ሀገሮች መግባት የማንችለው ለዚህ ነው። ስለዚህ ከእሱ ጋር ተያይዞ እዛ ላይ መስራት የተጀማመሩ ነገሮች አሉ። እዛ ላይ አጠንክሮ መስራት፣ ኢንፍራስትራክቸሮችን ማስተካከል፣ የማርኬት ኢንፎርሜሽንን በደንብ ይዞ መስራትና ከዋናው ደግሞ ሊድስ የተባለው የእንስሳት ምዝገባና ልየታ በተለይ የኤክስፖርት ኮሪደሩን ይዘን ካልሰራን እነኚህ እንደ ሪኳየርመንት ያሉ ናቸው። ካልሰራን አሁንም የምናስበውን ለማግኘት ኤክስፖርቱን ከፍ ለማድረግ ያዳግተናል። በአባቶር ሌቭል ያለው የአባቶር ማኔጅመንት ሁሉንም ማለት አይደለም፣ ግን የአባቶር የመፈጸምና የማስፈጸም አቅም የአባቶር ማኔጅመንት በቃ ፕራይቬት ሴክተሩ እንደ አባቶራቸው 11ዱም በባለሀብት የተገነቡ ናቸው። እኛ ስልክ ያለን ፐብሊክ ሄልዝ ጉዳይ ስላለን የእምነት ጉዳይ ስላለን ነው እነሱ ቤት የምንገባው እንጂ ጨው ምናምን የሚያመርቱ ከሆነ ብዙም አንገባባቸው ነበር። ስጋ ስለሚያመርቱ ግን የሚፈራ ነገር ስለሆነ ግን እኛ እንገባለን፣ ህግም አለ። ስለዚህ የመፈጸምና የማስፈጸም አቅም የአባቶሩ ኮሚትመንት እዛ ላይ በጣም ትልቅ ድክመት አለ። ሌላው የአባቶሩ የመፈጸምና የማስፈጸም አቅምና አባቶሮቻችን ሲገነቡ ጥሩ ናቸው፣ ግን በየጊዜው የማደስ ወይንም አዲስ የመስራት ወይንም በአመት ወይንም በሁለት ዓመት አንድ ጊዜ ለ15 ቀን ለ10 ቀን ቶታል ስራ አቁሞ በደንብ በጀት እና በደንብ ካፒታላይዝ አድርጎ ፕላን አድርጎ የማደስ ምክንያቱም ዛሬ ነገም ከነገ ወዲያ የምትሰራባቸው በጣም ይጎዳሉ አባተሮቹ እና ከዛ ጋር የማደስ የአይሶ ስታንዳርድ ብዙዎቹ ሰርቲፋይድ ናቸው፣ 11ዱም ሰርቲፋይድ ናቸው። መሬት ላይ ምን አለ የሚለውን ነገር ኦዲተሮች ይመጡብናል። ኮቪድ ሆኖ ነው እንጂ ላለፉት 3-4 ዓመታት ያልመጡት ይመጣሉ። አሁን ኮቪድ እንግዲህ ሰብሳይድ ሲያደርግ ይመጣሉ። ባይመጡም ደግሞ በኢንተርኔት እና በዌብ በዙም አድርገዋል፣ አብረን ሰርተናል እና ይህንንም ማለት ነው። እንዳጠቃላይ ይህንን ከጠቀስኩ አባተር ላይ ከትሬኒንግ ከምን ጋር ተያይዞ ከአዌርነስ ጋር ተያይዞ እሱ በጣም ዝቅ ያለ ስለሆነ ልተው እንጂ ይህንን ነው አባተር ላይ። ከአባተር ውጭ ያለው በዋነኝነት ያው የሁላችንም ሆኖ ገበያን ፈልጎ ፔኔትሬት አድርጎ በእምነቱም በምግብ ደህንነቱም እንችላለን ብለን መጥተው ኦዲት አድርገው ሀገራቸው እንድልን የተጀማመሩ ነገሮች አሉ። ቻይና፣ ማሌዥያ ምናምን ያው በዛውም ሶሉሽን እየሰጠው የቻይና የተጀመረ ነገር አለ፣ ማሌዥያ የተጀመረ ነገር አለ። ወደዚህ ወደ አፍሪካም ሀገር እንደዚህ ያን የቅርቡንም የርቁንም እነ ኢጅፕትንም ስቦ የማምጣት ነገር ያው እነሱ ኤፍኤምዲ ያለ ስለሚሉ አሳምኖ ተቆጣጥሮ አሳምኖ ኦዲት አስደርጎ የመላክን ነገር ይጠበቅብናል። ሁሉም ስቴክሆልደሮች ኤምባሲዎቻችን ስጋ በዋነኝነት ፕሮሞት አልተደረገም። የምንሰራውን ስራ አሁን ኦሮሚያ መጅሊስ 25 ዓመት ሰርቷል። እኔ 15 ዓመት አብሬያቸው ልቀንስ 12 ዓመት አብሬያቸው ሰርቻለሁ። እንደዚህ አይነት ነገር ሲሰሩ አይቻቸው አላውቅም እና አሁን በጣም እንደነሱ ሆኜ ጊዜንም ገንዘቤንም ጉልበቴንም ሳልቆጥብ አዘጋጅ ኮሚቴ ውስጥ ገብቼ የሰራው ይህንን እኔም ቁጭት ስላለኝ አብሬያቸው ተረዳድተን ካልሰራን መውጣት አንችልም። እኔ ሲራጅ ዝም ብል አይሆንም፣ አንዱ ብቻ ቢሰራ አይሆንም። ስለዚህ ሁላችንም የመንግስት አካላት በተለይ ገበያን ፈልጎ ኦዲት አስደርጎ ምን ብሎ የእንትን ማለት ነገር ይጠበቅብናል። በየጊዜው ደግሞ ያው ሳይንስ ሲደርስበት ይህንንም ጨምር ትባላለህ። መስፈርት ትላንትና ከነበረው መስፈርት ዛሬ አንድ ወይንም ግማሽ መስፈርት በልጦ ይመጣል። ስለዚህ እሱንም እየተከታተሉ እግር በእግር እየተከታተሉ እንትን የማድረግ ነገር ይፈልጋል። ሌላው ከሰዓት አንጻር እዚሁ ብንል ያው በዋነኝነት በተለይ ውጭ ጉዳይ ሚኒስቴር፣ እኛ ንግድ ሚኒስቴር፣ ኦሮሚያ መጅሊስ ወይንም የኢትዮጵያ እስልምና ጉዳዮች ምክር ቤት፣ ሌሎች ከስተም እና አንድ ላይ ካልሰራን እስከዛሬው ዝም ብለን ተነጣጥለን ቁጭ ካል አሁን የግብርናው ሰብሰብ ብሎ አንድ ላይ መጥቷል። እንደዚህ አንድ ላይ ካልሰራን ለውጥ አናመጣም የሚል ነገር እንትን ብለናል። በፕሮሞሽንም እንትን
ያው ኦፖርቹኒቲው ከሞላ ጎደል እንትን ሁለት ነገር ልጥቀስ። ኦፖርቹኒቲ ጋር አንደኛ የላይቭስቶክ ሀገር ነች። የላይቭስቶክ ሀገር ነች። አግሮኢኮሎጂዋ በጣም እንትን ይላል። የመንግስት ኮሚትመንት አሁን መጥቷል። ዘ ላስት 4-5 ይርስ አሁን ስትሮንግ እየሆነ መጥቷል። ይህንን ኦፖርቹኒቲ ቄራዎቻችን እኔ ፌሉ ዘፍራንክ ብዙ ቦታ ተናግሬያለሁ። የዛሬ 4-5 ዓመት ለመጨረሻ ጊዜ የመጡ ኦዲተሮች ቄራ መገንባት አያስፈልጋችሁ፣ እናንተ መለወጥ በራሳችሁ የኮምፒተንሲ ከፍ ማድረግ በኮምፒተንሲያችሁ ከፍ እንዲልና ቄራውን ቶሎ የማደስና ከኋላ የሚመጣውን ምርት ትሬሰብል አድርጎ መያዝና አሁን ባለው ሁኔታ ኤክስፖርት ብታደርጉ ራሳችሁን በደንብ ፕሮሞት ብታደርጉ ብዙ መሸጥ ትችላላችሁ የሚል ማደማደሚያ ስለሰጡን ይህንን ያው ቅድም እንዳልኩት ከቻይና ከማሌዥያ ከሞሪሸስ የተጀማመርናቸው ደስ የሚሉ ራሳችንን እየሸጥን ይሄ አቅማለን ኑና ጉዙን እዚህ ሀገር እንልካለን ሲባሉ ራሱ ይመጣሉ። ለምሳሌ ሳውዲ መላካችን ገልፍ ካንትሪ ላይ አውቶማቲካሊ ኳታር፣ ባህሬን፣ ኦማን መላክ እንችላለን። እንትኑ ከተገኘ እነሱ ኢንፍሉዌንሻል ካንትሪና በጂሲሲ ስምምነት ስላላቸው አንዱ አውሮፓ ሀገር ብንገባ ደግሞ ሁሉም አውሮፓ ሀገር የመላክ እንትን አለ። ስለዚህ የስምምነት ስላለ እንዲህ አይነት ያሉ ኦፖርቹኒቲዎችን መጠቀም መቻል ይገባናል። ያው ዌይ ፎርወርዱ ከዚህ ጋር በተለይ የኮንትሮባንድ ኢሹን ብሔራዊ ደህንነት ኢሹ ነው። የእንስሳቶችን የዝርያ ማሻሻልና የትሬሰቢሊቲና የመኖ በቃ አሁን ዋናው ችግራችን ከኋላ ደህና ከመጣና ደህና ቄራዎች ብዙ እንስሳት በትክክለኛ ዋጋ የሚቀርብላቸውና የሚገዱ ካረጋገጡ የውጭውን ይፈልጋሉ። የእነሱ ስራ ነው። አብረን እንፈልጋለን። ከኋላ ባሌለ ነገር ላይ ግን እንዴት ነው የምንፈልገው የሚል ወደኋላ የመቅረትም ነገር ስላለ ከዚህ ጋር ተያይዞ ይህንን እንትን አለ። ያው የበሽታ ቁጥጥር የምን ስርዓታችንንም ማዘመን አለብን። ፕራይቬት ሴክተር በተለይ ወደ ራንች እንዲገቡ በትንሹም ቢሆን እንዲያረጉ ፕራይቬት ሴክተሩን የመደገፍ እንትን የማለት ነገር መኖር አለበት። ሌሎችንም የማጠናከር ነገር ፕሮሞሽናል ራሳችንን የመሸጥ ብራንድ የማድረግ ካፓሲቲ ቢልዲንግ ትሬኒንግ በተለይ ቄራ ላይ ለሱፐርቫይዘሮቹም ለእኛም ልጆች ብዙ የሚደረጉ ምክንያቱም ከቄራው ተጽዕኖ ነፃ እንድንወጣ ብዙ መደረግ ያለባቸው ነገሮች ይኖራሉ ብዬ አምናለሁ። በዚሁ አመሰግናለሁ። Thank you very much, Dr. Gideon, for your wonderful explanation. It's not just presentation; it's a very nice explanation. So thank you very much for that. Now we have one presentation left, but people are talking about foods, talking about meat. So I think people just feel hungry because of this. Yeah, because you are hearing multiple times about food. Maybe you may feel hungry, so that we will go for lunch. After lunch, we will have the presentation, and then after we will discuss, because Dr. Gideon presented the major challenges, so we have to discuss upon them all. We have to put things plan to solve those challenges, putting our hands. So nobody is allowed to go out of the hotel. So we will have lunch over here, and those people who want to pray, we will pray over here, and then after we will come back. We will come back and start what we have already. We will finish what we have already started. Okay. So please, we will have 1 hour for lunch and pray for everything. Just finish everything and come back at
እንደ ፕሮግራማችን